ከዚህ ህዝብ መካከል የኢትዮጵያን ህዝብ ግማሽ ኦሮሞ ነው። በጣም ትልቅ ህዝብ ነው። በቁጥር እንደ አሸዋ እንደ ኳከብት የሚበዛ እግዚአብሔር ብዛ ሲፋ ያለው ህዝብ ነው። የኦሮሞ ህዝብ እንደ መሬት ነው ይሸከማል። የኦሮሞ ህዝብ እንደ ሰማይ ነው ጥላ ይሆናል። የኦሮሞ ህዝብ ግን ስትነካካ የተነሳ ቀን ማዕበል ነው። እስቲ ከዚህ ተነስተ ሰሜን ውስጥ ሰፍራለሁ ኖራለሁ ብትል ማንም አኖር። ስለዚህ ኦሮሞ በወንበር ላይ እንዲቀመጥ ኦሮሞ መንግስት እንደሆነ በራሱ አገር እንዲገዛ አይፈልጉ። ይሄ የተፈናቀለን ህዝብ ምን አይነት ስትራቴጂ እንደሰራ ተመልከቱ። ይሄ የተፈናቀለ ህዝብ የት ነው ሄደው? ወለጋ ነው የመጣው። ለሙስሊም መስጊድ ሰርቶ ሰጠ አምልኩበት ስገዱበት ብለው፣ ለኦርቶዶክስ ቤተክርስቲያን ሰጥቶ መጥቶ ቀድሱበት ብለው፣ ለጴንጤ አድራሽ ሰርቶ ሰጥቶ አምልኩበት ብለው። ከወሎ የመጣ ወለጋ የገባ ወለጋ መሬት ማን? የኢትዮጵያ ይሁሉ የኦሮሞ ነው። የኢትዮጵያ የሚል ነገር የለም። ኢትዮጵያን ነው አንድ ላይ ያለን እንጂ መሬታችን። ይሄ ዳውት የሚባለው ሰውየው አሁን ምን ብለው አውጇል? ፋኖ ወለጋ ያንተ ነው ግባና ጨፍጭፎ መሬቱን ውረሰዋል። መናገር ብዙም ተገቢ አይደለም። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ለኔ ምን ማለት አላቆ ሜቢ ኦሮሞ የሚለው ነገር አንድ ያደርገናል። እረኛውን ስትመታ መንጋውን በቀላሉ ትገዛለህ። ይሄ የኦሮሞን ህዝብ እንዲህ እናንበረከካለን ያሳድራል። እምቢ ካልኮ ደግሞ አይታል አይደለ መሳሪያ አስፈልጎ በድንጋይ የወጣ ቀን ሰማይና ምድር ይገለባበጣል። ይሄ ሰውየው ምን ብሎ ጽፏል? ታሪክ ታውቃለህ አንተ? ምን ብሎ ጽፏል? አማራ የለም ብሎ የጻፈ ሰው አይደል? አቤት ይሄ አትበላ አፍቶ ሸሽቶ ምን እያለ የአማራ ታጋይ ነኝ ይላል። የአማራ ታጋይ በአማራ መካከል ቁጭ ብሎ የሚታገል። ይሄ የአብይ ብቻ ጥላቻ እንዳይመስል የኦሮሞ ህዝብ ጥላቻ ነው። እረኛም መምታት ነው የሚፈልገው። የአማራ ተቆርቋሪ ነኝ፣ ለአማራ ነው የሚዋጋ፣ የአማራ ታጋይ ነኝ የሚሉት እንደ እስክንድር ነጋ አይነት የአዲስ አበባ ባለ ሀደራ ነኝ ብሎ ነበር። ሀደራውን ለማትተው ነው። አሁን የዶክተር አብይ ደጋፊ ነህ? አሁን ተቋሚ ነህ? ደጋፊ አለ? ስማኝ፣ ምን ነው የትግራይ ህዝብ የእግዚአብሔር ህዝብ አይደለም እንዴ? የሰው ዘር አይደለም ወይ? እንደው በትግራይ ህዝብ ደም መጠጥ የሚደሰቱ ከሆነ እነኚህ ፖለቲከኞች እስካሁን የፈሰሰ ደም አይበቃም ወይ? የትግራይ ትላንትና የቄሱ በአብ በወልድ በመንፈስ ቅዱስን ባርኬዋለሁ የትግራይን ህዝብ ጨፍጭፉ ብሎ የባረከ ይሄ ቄስ ቢንያም የሚባለው ሰው ይወሰድ፣ ቸር የሚባለውን ውሰድ፣ ቡርቴኑ ሰዳት ተነስቶ ምንድነው እየሰበኩት ያሉት? አደገኛ የሆነ ጠላቻና ዘመቻ። ሰማኛ የእግዚአብሔር መንፈስ ከተናገረ እንዴት መልሰ የምን ይቅርታ ነው ደግሞ የምትጠይቀው? ምን የማንዘባረቅ ቅድም ነግሬ ነበር። ምን አደረገ? ካቶሊክ ቤተክርስቲያን ራሱ የተናገረው ጳጳሱ መታውት ገንዘቡን ዘረፍኳል። አሁን ለምን እዚህ እንደመጣ ታውቃለህ? ታቦቱን ሊወስድ ነው። ሌባ ነው። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ ተመልካቾቻችን፣ ተሾመሽ ባራው ሰላም ቲዩብ እንደሚታወቀው ወቅታዊና አነጋጋሪ ቪዲዮዎችን ወደ አደባባይ በማውጣት ሚዛኑን በጠበቀ መልኩ እናንተ በማቅረብ ይታወቃል እና አሁን በጊዜው በሰሞኑን በቲክቶክ በተለያየ ሚዲያ አነጋጋሪ የሆነ አንድ ሐሳብ ከተማውን አየሩን ይዞት ነበር። እሱ ነብይ ገቢ ጉተማ የሚባል ሻሸመኔ ፋሪስ ቤተክርስቲያን የሚያገለግል አገልጋይ ከዲቫይን ሾው ጋር ባደረገው ሞቅ ያለ ኢንተርቪው ነገሮችን እንዲያጠራ ከእናንተ የሚመጡትን ጥያቄዎች እንድንጠይቀው በብዙ ሐሳብ አቅርባችሁ ነበር። እኛም ይህንን ይዘን የነብይ ገቢ ጉተማን ስልክ ፈልገን ስንደውል አዲስ አበባ ድረስ መጥቶ ኢንተርቪው እንደሚሰጠን በፍጹም ፈቃደኝነት ገልጾልን ይኸው ስቱዲዮአችን ተገኝቷል። የምናደርገውን በነፃነትና በእውነት ላይ የተመሰረተውን ኢንተርቪው እንድትከታተሉ ጋበዙ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጉት። ቲክቶክ ላይ እየተቆራረጠ ያልተገባ ነገር ግን ማድረግ አይቻልም። ከኛ ጋር ቆዩ። ሰላም ነና ከዲቫይን ሾው ጋር ባደረካቸው ኢንተርቪው ከፓስተር ሶፊ ከአገልጋይ ሶፊ ጋር በነበረ ኢንተርቪው የብዙ ከተማ ውስጥ ባሉ በሁሉም ቤተ እምነት ያሉ በፖለቲካውም በሃይማኖቱም በትሉ ብዙ ነገሮች ናቸው የዳሰሳችሁት። እሱ ላይ የተነሱ አንዳንድ ጥያቄዎች ልጠይቅሃለሁ። እዛ ላይ ፍጹም የኦሮሞ ብሔርተኝነት ተንጸባርቆብሃል ይባላል እና የኦሮሞ ብሔርተኛ ነህ? አገልጋይ የኦሮሞ ብሔርተኛ ነው ወይ? ግልጽ ለማድረግ ያለ
እዛ ላይ እኮ የተናገርኩት ነገር ግልጽ ነው። አንደኛ ማስተካከል አንተ መስጠት ያለብኝ ማስተካከል ያለብኝ ፓስተር ሶፊ ቢለ አንተ ጠራ እኔ የሐሰተኞች ጠቅላይ ሚኒስትር ብዬ ስሙን ቀይሬለታለሁ። እዚህ ጋር አርመው ስሙን የሐሰተኞች ጠቅላይ ሚኒስትር እሱም አውኖ ተቀብሎ በሚዲያም ላይ ተዘዋዋሪ ነገር ነው። ተገቢ ነው ግን ተገቢ ነው። ለምን ምድረም ሐሰተኛ ምድረ ፌክ ምድረ ጦርነት እሱ ጋር ነው የሚካሄደው። እሱ ነው ወደ ሚዲያ የሚያወጣ። ያንን ነገር ከሱ ጋር ጨርሰናል። ተገቢ መሆኑና አለመሆኑን ከሱ ጋር ተነጋግረናል። ሜቢ የሱ ተቆርቋሪ ከወንክ ተቆርቋሪ አይደለም። ለምሳሌ ተቆርቋሪ ከወንክ እኔም ይኸውልህ ጋዜጠኛ ነኝ አይደለ? የሐሰተኛ ምናምን ጠቅላይ ሚኒስትር ምናምን ሲባል የሆነ ፓርላማ ያሰተኛ ያው ጠቅላይ አለ የተመረጠ የተደራጀ ነው ነገር ተመርጦ ነው የተቀመጠው። ከዚህ ውጪ አንተ የኦሮሞ ብሔርተኝነት ይታይብሃል ከተባለ አብዛኛ ይሄ የተነሳ አንድ ቀን አንድ ዘማሪን ሲሰድቡት አየውና ሌላ ደግሞ እዛ ጥፋት የሚያሰራ የነሱን የሆነውን አይናገሩትም። የዘማሪ እንዴት እናገራላችሁ እንዲህ የሰዎቹ ሞቲቭ በትክክል ስላየው ኦሮሞ ስለሆነ ነው ከሚለው ነው የተነሳ ልጁም ብሔርተኛ ነው ዘረኛ ነው ብሎ ሶፊም የጠየቀኝ ከዚህ ተነስቶ በዛ ላይ ሌላ ሰፋ ባላውራ ትንሽ የተናገርኩት ነገር አለ። አንድ እዛ ላይ የገለጥኩት ነገር በዘሬ ውስጥ የሌለ ነገር በኔ ውስጥ የለውም ብዬ ነው የገለጥኩት። አንደኛ ኦሮሞ ዘረኛ አይደለም ብዬ ገልጬዋለሁ። እንደተናገርኩት ብዙም ባላውራ የኦሮሞ ህዝብ ሁሉን የሚሸከም ነው። የኢትዮጵያ ህዝብ 1 ሚሊዮን ማነው 100 ሚሊዮን ወደ 10 ሚሊዮን እንደዚህ ምናምን ተብሎ ይቆጠራል። ከዚህ ህዝብ መካከል የኢትዮጵያን ህዝብ ግማሽ ኦሮሞ ነው። በጣም ትልቅ ህዝብ ነው። በቁጥር እንደ አሸዋ እንደ ኳከብት የሚበዛ እግዚአብሔር ብዛ ሲፋ ያለው ህዝብ ነው። የወጣ ነው ከዚህ ህዝብ መካከል ነው። ኦሮሞኛም ከተናገረን ዘረኛ ነው ይሉናል። ምክንያቱም ምንድነው ቃና ብለን እንድንሄድ አይፈልጉም። ይሄ በውስጥ የተለቀቀብን ስልታዊ ጦርነት ነው። ኦሮሞም ነው ካል እንድናወራ አይፈልጉም። ለምን እንደ ምንጣፍ ሊሄዱብን ይፈልጋሉ። የኦሮሞ ህዝብ እንደ መሬት ነው ይሸከማል። የኦሮሞ ህዝብ እንደ ሰማይ ነው ጥላ ይሆናል። የኦሮሞ ህዝብ ግን ስትነካካ የተነሳ ቀን ማዕበል ነው ተራራ ነው ታላ አይደለ? ለዚህ የኦሮሞን ህዝብ አንድ ነገር ልንገር፣ ሙስሊም፣ ኦርቶዶክስ፣ ካቶሊክ ሌላ ኦሮሞ እምነቱን የወሰርነው ኦሮሞነትን አንድ ላይ ነው አለን። የሁላችን ነው። ኦሮሞ የሙስሊም ነው፣ ኦሮሞ የኦርቶዶክስ ነው፣ ኦሮሞ የካቶሊክ ነው፣ ኦሮሞ የፕሮቴስታንት ነው። ኦሮሞነትን አንድ ላይ ነው ያለን። እምነትን ነው በተለያየ ያለን። ስለዚህ በዚህ መልክ ነው የገለጥኩት። ሌላ ደግሞ እዛ ሰፋ እንደው ማርጌ ያልተናገርኩት የኦሮሞ ህዝብ ከባድ አቃፊ ነው። ለምን ያልናገረው? ማን እንደዛ ያደርገዋል? እስቲ ከዚህ ተነስተ ሰሜን ውስጥ ሰፍራለሁ ኖራለሁ ብትል ማንም አኖርም። አንድ ታሪክ ልንገር። በደርግ ጊዜ በ77 ከወሎ እና ከትግራይ አካባቢ በጣም ብዙ ህዝብ ተፈናቅሎ ነበር። ህዝቡ የተፈናቀለበት ምክንያት ዳውት የሚባል የደርግ ካድሬ ነበር። አሜሪካ ያለው የደርግ ካድሬ ነበር። ይሄ ሰውዬው አደገኛ የሆነ የዘር ጥላቻ አለበት። ታሪኩን ልንገር። ታሪኩ ሜቢ ታውቃለህ ብዬ ገምተዋለሁ። ካልሆነ ታሪኩ ሚዲያ ላይ የተለያየ ቦታ መጽሐፍት ላይ ማት ይችላል። ይሄ ሰውዬው አደገኛ የሆነ የኦሮሞ ህዝብ ጥላቻ አለበት። የመጀመሪያ ያደረገው ይሄ ሰው መንግስቱ ኦሮሞ ነው ብሎ ይገምታል። ይሄ ሰውዬው መንግስቱ ኦሮሞ ነው ብሎ ኃይለማርያም ኦሮሞ ነው ብሎ ይገምታል። ይሄንን ከታ መጣ የምትለው ከሆነ ራሱ በአፉ ተናግሯል። መንግስቱ ኃይለማርያም ኦሮሞ እንደሆነ። ስለዚህ ኦሮሞ በወንበር ላይ እንዲቀመጥ ኦሮሞ መንግስት እንደሆነ በራሱ አገር እንዲገዛ አይፈልጉም። አታላለ ይሄንን ከተናገርኩ አጣት አይደለም። ጌታ ኢየሱስ ክርስቶስ ኦሮሞን ክዴ ተከተለኝ አላለኝ። አጣትን ትሌ ተከተለን ነው አለኝ። እውነትን አትናገረኝ። ምንድነው ያደረገው? የኦሮሞን ህዝብ ጥላቻ ስላለበት መንግስቱ ኃይለማርያም ላይ አንድ ደባ አደረገ። ወሎና ትግራይ ውስጥ ሰው በራብ እንዲጎዳ አደረገ። ይሄን ይያለ ይሄን ከለከለ። አይታለል በቁሳቁስ እንዲጎዳ አደረገና በጣም ብዙ ህዝብ ተፈናቀለ። ይሄ የተፈናቀለን ህዝብ ምን አይነት ስትራቴጂ እንደሰራ ተመልከቱ። ይሄ የተፈናቀለ ህዝብ የት ነው ሄደው? ወለጋ ነው የመጣው።
ወለጋ መጣና ሰፈር የኦሮሞ ወለጋ አርዶ ነው የተቀበላችሁ አርዶ ነው ያበላችሁ ለሙስሊም መስጊድ ሰርቶ ሰጠ ያምልኩበት ስገዱበት ብለው ለኦርቶዶክስ ቤተክርስቲያን ሰጥቶ መጥቶ ቀድሱበት ብለው ለጴንጤ አድራሽ ሰርቶ ሰጥቶ አምልኩበት ብለው ይሄንን ካደረገ ውጪ ከተቀበለ በራሱ መሬት ላይ የሚያርሱትን መሬት ሰጠ ታላል የሚያርሱትን መሬት ሰጠ የሚኖሩበትን መሬት ቤት የሚሰሩበትን መሬት ሰጠ ይሄንን መሬት ሰጥቶ አኖረ ሲደባደቡ ሲጋደሉ አላየን ሲጋቡ ሲዋለዱ ነው ያየው አሁን ደግሞ ተነስቶ ምንድነው ያደረገው አሁን ቅርብ ጊዜ አማራ ተፈናቀለ አማራ ሞቴ ብሎ በራሳችሁ አጀንዳውን ይፈጥራል ይሄው ግልጽ ነው የተፈናቀሉ ሰዎች እኔው ለምሳሌ ደብረ ብርሃን ድረስ ሄጃይቻለሁ ከወለጋ የተፈናቀሉ 40-50 ዓመት የኖርን የተዋለደን በዚህ ባለው ፖለቲካ ተፈናቀልን ይላል 40 ዓመት በርግጥ ሲጠየቁ በሰላም ነው ተዋልደው ቤተሰብ ሰብስበው መስርተው ከማህበረሰቡ ጋር እየተኖረን ይያለ በማናልቀው በፖለቲካ ሴራ ይው ተፈናቀልን ይላል ይሄ ግልጽ ዓለም ያየው ነው እና እንደው አፈናቃዮች አታባብለው ነገሩን አታስተካክል ስማኝ ይው ምን ነግሬ ነገር እንደዚህ ይሄ መፈናቀልና ጦርነት ለምን መጣ ካልክ ከወሎ የመጣ ወለጋ የገባ ወለጋ መሬት የማን የኢትዮጵያ ይሁሉ የኦሮሞ ነው የኢትዮጵያ የሚል ነገር የለም ኢትዮጵያን ነው አንድ ላይ ያለን እንጂ መሬታችን ነው ስማ የወለጋ መሬት ላይ ነው ያቀ የተቀበሉት የሰው መሬት ላይ አንድ ነገር ሊጠይቅ ያንተን ቤት መጣው አሳደርከኝ ምግብ ሰጠኝ እግር አጠብክልኝ አልጋ ሰጠኝ ሁሉን ነገር ሰጠኝ 3-4 ቀን ካደርኩ በኋላ ልጅንም ሚስትንም ቤቴንም ስጠኝ ብል ምን ትለኛለህ አትሰጠኝም ስማ ትላንትና ያፈናቀለ በ77 ህዝቡን ያፈናቀለ ይሄ ዳውት የሚባለው ሰውየው አሁን ምን ብለው አውጇል ፋኖ ወለጋ ያንተ ነው ግባና ጨፍጭፎ መሬቱን ውረሰዋል ፋኖ ሻዋ ግባና ውረሰዋል ማንን ጨፍጭፎ መሬቱን የሚወስዱ መፈናቀልን ትላንትና ያፈናቀለ ነው ዛሬም ያፈናቀለው እውነት ብትናገሩ እናንተ ዩቲዩበሮች እውነት ብትናገሩ እናንተ የሚዲያ ሰዎች እውነት ብትናገሩ እናንተ ሚዲያ ያዛችሁ ሰዎች ትሞታላችሁ ወይ በዚህ መሃል ግን እየተጎዳ ያለው ንጹሃን ህዝቦች እየተጎዱ ናቸው በፖለቲካ ሴራ ህፃናቶች ሴቶች አላግባብ ጭካኔ በተሞላበት ሞቶ ይገኛል በዚህ ሴራ እና እኛ ኢትዮጵያኖች እንደው መቼ ነው የምንነቀው አንድ ሁለት ደግሞ እንደው ካደሳ ነው አይቀር የኦሮሞና የአማራ ህዝብ ሌላውንም መቶሴ የኢትዮጵያ ምንድነው ብዙ ህዝቦች ናቸው አብረው ተዋልደው የኖሩ ናቸውና እናንተ ሳገልጋዮች እንደዚህ አይነት ክፍፍል ከማውራት እንደው ሚግባባበት ዘዴ ቢዘረጋ ምን ይመስላል ብዙ ህዝብ ስለሚሰማ ስማ እኛ አይደለም አገልግለን ክፍፍል አንድነትን ነው የምንሰብኩ ስማ የኦሮሞ ህዝብ እንዴት እንዳልገባ ነው ያልገባኝ እኔ እኮ መናገር አይተጠበቅብኝም ፖለቲከኛው አይደለም ግን አንድ እውነታን ብናገር ምንም አይነት ይሄ የሚደበቀው ነገር አይደለም እኮ ከትግራይ መጥተ ከአማራ መጥተ ከወላይታ መጥተ ከከምባታ ከየትም አገር መጥተ እኔ ኦሮሞ ሆናለሁ ካልክ ከብት አርዶ በጋር ህዝብ አውቶ ሴራ ጠርቶ የገዳን ስራ ጠርቶ የራሴ ነው ብሎ የራሱን ያረጋል ልጅ ያረጋል ይሄ የኦሮሞ ህዝብ ችግር ወይ የኛው ችግር አይደል አይታል አይደለ ትላንትናው ህዝቡን ከቦታ ያፈናቀለ ፈንጁን ያስቀመጠው እሱ ቦታውን የሚያውቀው እሱ የሚያፈነዳም እሱ አንድ ለትልቁ ለኦሮሞ ህዝብ ያልገባ ነገር አለ የኦሮሞ ህዝብ ላይ በጣም ከባድ ዘመቻ እየተካሄደ ነው ያለው አንድ እውነት አልንገር መናገር ካልቀራ ሜቢ እኔ ሌላ ጊዜ መጥቼ እኔ ላሎራ ይችላል ለዘላለም የሚሰብከው ኢየሱስ ስለሆነ ከባድ ዘመቻ ነው እየተካሄደ ያለው ትላንትና መሪ አይሆንም ተብሎ እየተካሄደበት ያለው ዘመቻ ዛሬም አለ አንደኛ እነኚህ ጽንፈኞች ሁለት ነገር ይዞ ተነስተዋል ማመን ያለብን ሁለት ነገር ይዞ ተነስተዋል ያዙት ሁለት ከባባድ የሆነ ነገር ይዞ ነው ተነስተው ትልቅ የሆነ ስትራቴጂ ነድፎ ተነስተዋል አንደኛ ነገር የኦሮሞን ጥላቻ ሙሉ በሙሉ ይዞ ተነስተዋል አንደኛ የኦሮሞን ጥላቻ ይዞ ተነስተዋል ሌላኛ ደግሞ
አታላደለ የኦሮሞን መሪ እኔ መናገር ብዙም ተገቢ አይደለም። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ለኔ ምን ማለት አላቆ ሜቢ ኦሮሞ የሚለው ነገር አንድ ያረጋናል ወይ የሚያቆው ወኔ የሚቀርበው ሰው አይደለም። እሱ ላይ እየተደረገ ያለው ከባድ አደገኛ ጥላቻ ነው። ለህዝቡ አንድ ያልተገለጠ ነገር አለ። እረኛው ምታ መንጋው ይበተናል የሚል አይታል አይደለ? እረኛውን ስትመታ መንጋውን በቀላሉ ትገዛለህ። ይሄ የኦሮሞን ህዝብ እንዲህ እናንበረከካለን በማለት የተነሳ የጠላት ስትራቴጂ ነው። እንደነገርኩት የኦሮሞ ህዝብ አይንበረከክም። የኦሮሞ ህዝብ ያቅፋል፣ ያበላሃል፣ ያሳድራል። እምቢ ካልኮ ደግሞ አይታል አይደለ? መሳሪያ አስፈልጎ በድንጋይ የወጣ ቀን ሰማይና ምድር ይገለባበጣል። የትላንትናን ታሪክ ጎግል ማድረግ ትችላለህ። ታንክ ፊት በድንጋይ ነው የሚቆሙት። ጦርነት የሚለው ነገር ምንም አይነት ነገር አስፈላጊ አይደለም። ይሄንን ሊሰብኩ አይደለም። አንደኛ የአማራ ህዝብም አንድ ያልገባ ነገር አለ። ቆይ አንድ ነገር ልንገር። አንዳርጋቸው ጽጌ ነው የሚባለው አንድ ሰው አንዳርጋቸው ጽጌ ታስሮ ነበር። እስር ቤት ውስጥ ነበር። ከየመን መጥቶ ታስሮ በህወሓት ጊዜ እስር ቤት ነበር። እስር ቤት ውስጥ ነበር። ዶክተር አብይ መጣ። ዶክተር አብይ የመጣበት ጊዜ ስልጣን ያዘው እንጂ መሬት ላይ አልወረደም። ስልጣን ላይ የነበረ ህወሓት ነበር። ዶክተር አብይ ግን ጠቅላይ ሚኒስትር ሆኗል። የህወሓቶች ደህንነቶች ነበሩት። አንዳርጋቸው ጽጌ ከእስር ቤት ይውጣ አለ ዶክተር አብይ። ሰዎቹ ፍቃደኛ ነበሩ። በህይወቱ ተወራርዶ እኮ ነው ከእስር ቤት ያወጣው። ይሄ ሰውየው ምን ብሎ ጽፏል? ታሪክ ታውቃለህ አንተ? ምን ብሎ ጽፏል? አማራ የለም ብሎ የጻፈ ሰው አይደል? አቤት ይሄ አትበላ ያለ ታሪክ ነው። አማራ የለም አማራ የሚባል ብሔር የለም ብሎ ያው የተናገረው ነው። ሚዲያው ለምን ተናግሯል፣ ጽፏል። አይታል አይደለ? ዛሬ ምን እያለ ነው? ጣፍቶ ሸሽቶ ምን እያለ ነው? የአማራ ታጋይ ነኝ ይላል። የአማራ ታጋይ በአማራ መካከል ቁጭ ብሎ የሚታገል ነው። የአማራ ህዝብ መሸወድ የለበትም በእነኚህ ሌቦችና ዘራፊ በሆኑ ሰዎች። ይሄ ሰውየው ትልቅ መሬት ብዙ ሚሊዮን እዚህ ሽጦ እንደሄደ እኔ መረጃው አለ። በጣም ብዙ ገንዘብ ጥግ የደረሰ ገንዘብ አላቸው። ትላንትና ነፍሱን ዋጋ ከፍሎለት ከእስር ቤት ያወጣ ጠቅላይ ሚኒስትርን ዶክተር አብይን አሁን እየሰደበ ነው ያለው። ይሄ የአብይ ብቻ ጥላቻ እንዳይመስል የኦሮሞ ህዝብ ጥላቻ ነው። እረኛም መምታት ነው የሚፈልጉት። አንድ የኦሮሞ ህዝብ ያልነቃ ይሄንን አሁን ከባድ ጦርነት ተከፍቷል። ፌስቡክ ሚዲያ ስታዩ ሽመልስ ላይ ቲክቶክ ዩቲዩብ የምትተራበሱ ነው። አዳነች አበቤ ማን ነው ዶክተር አብይ አህመድ ትላንትና ነው ሰው ጀዋር መሐመድ ነበር ትላንትና አታላደለ። የሆነ ጊዜ ደግሞ ኦነግ ሸኔ ነበር። የተለያዩ እነኚህ ሰዎች የኦሮሞን መሪዎች፣ የኦሮሞን ምሁራን፣ የኦሮሞ ትልልቅ ሰዎችን እየተቀባበሉት ኮሽ ባለ ቁጥር በተናገሩት ቁጥር ይሰራበታል። ይሄ ፌር አይደለም። የኦሮሞ ህዝብ ማወቅ አለበት። ሌላ ደግሞ እንደ ኢትዮጵያ እንዳለ አማራ ህዝብ ነው የሚለው የአማራ ተቆርቋሪ ነኝ፣ ለአማራ ነው የሚዋጋ፣ የአማራ ታጋይ ነኝ የሚሉት እንደ እስክንድር ነጋ አይነት የአዲስ አበባ ባለ ሀደራ ነኝ ብሎ ነበር። ሀደራውን ለማትተው ነው አሁን ባላደራ ነኝ አለ። ከዛ መልሶ ፖለቲካ ፓርቲ ተቋቋመ ባላ ሀደራን ግን ለማንሰጥ ከዛ ሄደ። ምርጫ ምናምን አለ። ምንም የተሳካ ነገር የለም። ከዛ ሄደ። አሁን ደግሞ ጫካ ገብቼዋለሁ አለ። ምን ለማድረግ? የአማራን ህዝብ ይሄ ሁሉ የአማራ ጥቅም ይመስላል። በአማራና በኦሮሞ ህዝብ የሚጫወቱት ቁማር ነው። ይሄ ቁማር የተበላ ቁማር ነው። እኔ ህዝቡ እንዴት እንዳልነቃ እንዳልገባኝ ነው። አንዳንዴ እንግዲህ ሚዛናዊ ለማድረግ በኦሮሚያ ውስጥ የሚኖሩ የአማራ ህዝቦች መፈናቀላቸው በተለያየ ሚዲያ እናያለን። ከዛ ተፈናቅለው በአሰቃቂ የሞት ግድያ በተለያየ መልኩ ሲሄድ እነዚህ መሪዎች የዚህ ተሳታፊ ናቸው፣ እነሱ በአግባቡ አለመምራታቸው ያመጣበት ነው ብለው የሚጠይቁ አሉ። ይህንንስ እንዴት ትመልሷል? ይህንን ቆይ ኦሮሞ አልተፈናቀለም? እስቲ አንተ ልጠይቅ። ለምን ትጠይቀኛል? ኦሮሞስ አልተፈናቀለም ወይ? ከኦሮሚያ ክልል ኦሮሞ እየተፈናቀለ አይደለም? ወለጋውን እየተፈናቀለ አይደለም? ጉጂ እየተፈናቀለ አይደለም? እየራበ አይደለም? የወለጋ ህዝብ እየተፈናቀለ አይደለም ወይ? ሰው እኮ ለቅሶን መሄድ እስከሚያቅተው እየተቸገረ አይደለም ወይ? የተፈናቀለ አማራ ብቻ ነው? የተወጋ አማራ ብቻ ነው? ኦሮሞ አልሞተም? አንድ ነገር ልንገር። እኔ የምኖርበት አርሲ አካባቢ ሻሸመኔ ከተማ ግማሹ አማራ ነው፣ ግማሹ ኦሮሞ ነው የሚኖር። እኔ ጓደኞቼ አማራ ናቸው።
አይታል አይደለ ጓደኞች አይደሉም ወንድሞቼ ናችሁ እኔ የሚያውቀው እነሱን በክርስቶስ ነው የሚያውቃቸው ጓደኞቼ ናችሁ ወዳጆቼ ናችሁ እንደ ማንኛም ብር እንደ ማንኛም ሰው ይኖራሉ ከኦሮሞ ከሚኖረው በላይ ኦሮሞ መሬት ሽጦላችሁ ወደ ሰፈር ሄዶ የሚኖሩ አለ ስለዚህ እነኚህ ሰዎች ምንም ህዝቡ ችግር የለበትም የተጋባና የተዋለደ ነው ቁማር እየተጫወቱ ያሉት ፖለቲከኞች ነው አሁን ሰድ በጣም በብዙ ሰፍቶ እየሄደ ያለው አደገኛ የሆነ ጥላቻ አደገኛ የሆነ ጦርነት ዶክተር አብይ እንዲህ ነው ፊልሙ እስቲ ቆይ አንድ ነገር ልጠይቅ አንተ የዶክተር አብይ ደጋፊ ነህ አሁን ተቋሚና ደጋፊ አንተ ስማኝ መለስን የሚደግፍ ከሆነ አብይን የማልደግፍበት ምክንያት የለም አለማረም ደሳለኝን የሚደግፍ ከሆነ አብይን የማልደግፍበት ምክንያት የለም እኔ ትላንትና ለመለስ ሲጸልዩ ነበር አይታል አይደለ ለመለስ ሲጸልይ ነበር ለአለማረም ደሳለኝ ሲጸልይ ነበር እኛ እንደ ቤተ ክርስቲያን ከመጸለይ መሪን ከመታዘዝ ከመገዛት ከመስማት ከመጸለይ ውጪ ሲያጠፋ ከመገጸጽ ውጪ እኛ ሌላ እንትን አርገ የምንደግፍበት ነገር የለም መልካም ሲያጠፋ ከመገጸጽ ብላል ትገጽጻለህ ስማኝ ለምን ያልገጽጹ መናገር አለብኝ ቦታ ላይ እናገራለሁ አንድ ነገር ስማኝ ሁለት ነገር ነው ታርጌት አድርጎ የተነሱት ነገሬን አልጨረስኩም አንደኛ እነኚህ ጽንፈኞች የተነሱበት ምክንያት የኦሮሞ ህዝብ ጥላቻና የጠቅላው ጥላቻ ነው አንደኛ ከዛ ቀጥሎ ደግሞ ህዋትና የትግራይ ህዝብና ኢትዮጵያ ለምን ታረቀች የሚል ነው ምን ነው የትግራይ ህዝብ የእግዚአብሔር ህዝብ አይደለም እንዴ የሰው ዘር አይደለም ወይ እንደው በትግራይ ህዝብ ደም መጠጥ የሚደሰቱ ከሆነ እነኚህ ፖለቲከኞች እስካሁን የፈሰሰ ደም አይበቃም ወይ የትግራይ ህዝብ ትላንትና የቄሱ በአብ በወልድ በመንፈስ ቅዱስን ባርኮዋለሁ የትግራይን ህዝብ ጫፍጭፉ ብሎ የባረከ ይሄ ቄስ ዛሬ አማራ ህዝብ ጭፍጭፍ የምትል ከሆነ ይሄ ፌር ነው ወይ አንተን የሚጠይቁ አይታል አይደለም የትግራይ ደም ሲፈስ እግዚአብሔር ይቆጣል የአማራም ሲፈስ እግዚአብሔር ይቆጣል የኦሮሞም ሲፈስ እግዚአብሔር ይቆጣል የማንም ልጅ የሰው ልጅ ጠበቃ እግዚአብሔር ነው አይታለም የትግራይ እናቶች ሲያለቅሱት አብይ ልክ ነበር አይታለም ምን ነው አብይ ሙሉ የትግራይ ህዝብ አርገ ከምድር ላይ ማጥፋት አለብን እስከ ዛሬ የሞተ በቃ በቂ ነው መታረቅ አለብን ዛሬ አማራ ላይ ለምን ይሄን እንደማፍሰስ አመጡ እነሱ እኮ ያመጡት እነሱ እኮ ያፈነዱት እነሱ እኮ የሚያደርጉት ነገር እኮ ነው ስለዚህ ይሄ አማራ መንቃት አለበት ኦሮሞ መንቃት አለበት ትግራይ መንቃት አለበት በፖለቲከኞች ሚና በጥቅም ፈላጊ ሰዎች ህዝቡ ተጋብቶ ተዋልዷል ይሄንን ስልኔ ዘረኛ የሚያደርገኝ ከሆነ ምንም ልረዳው አይችልም አሁን ለምሳሌ ይሄንን ህዝብ በባህል በሃይማኖት በኑሮ ተዋልዶና ተጋምዶ የሚኖር ህዝብ ነው እና ከዛ በላይ ደግሞ አንተ መስርከው መጽሐፍ ቅዱስ ከዘር ከቋንቋ ከነገድ በላይ ሰውነትን ነው የሚያተኩረውና እናንተ ሰባን ነግራለሁ አሁን እየነገርኩህ እኮ የሰው ልጅ ስማኝ አሁን በደንብ ዝም ብዬ ስሰማ ፖለቲከኞች እንኳን ነገሮችን እንደዚህ አፍታቶ ሲናገሩ አላየሁትም በርግጥ እውነት መናገር አለብን ላመንከው እውነት መናገር አለብን ይሁንና ግን እንደዚሁ ሁላችሁ የህዝቡን አንድነት ፖለቲከኛውም ሃይማኖተኛውም ቢናገር ይሄ ሁሉ ደም መፍሰስ አሁን ቀደም ስለ ትግራይ ስታነ ስማ ወጣቶች ደማቸው አባባ አይፈስም አሁን አማራም ኦሮሞ ላይም እንደዚህ አሁንም ነበር ለምን ቤተ ክርስቲያኖች ሲጸለይ ነበር እስቲ አንድ ፓስተር ጥራልኝ ትግራይ ሄዶ ወይ አማራ ክልል ሄዶ በአብ በወልድ መንፈስ ቅዱስ ባርኳል ተዋጉ እንዲያርጉ ያለ ፓስተር አለ እንጸልያለን እኛ 24 ሰዓት እኔ ለትግራይ ህዝብ ጸልያለሁ ይሄንን ጌታ ነው የሚያውቀው ለአማራ ጸልያለሁ የአማራ ደም እንዲፈስ አልፈልገው አማራ እኔ የሚያበላ ጓደኞቼ ናቸው አብሬም ኖሮ ቤተሰቦቼ ናቸው አንድ ደግሞ ቅር የሚል ነገር እውነታን መናገር ካለብኝ እነኚህ ሰዎች የያዙት ይሄንን ፕላን ነው እነሱ ከዛ ካልተቆጠቡ የኛን ንግግርስ መቼ ሰምቶ ጸሎትንስ አይታል አይደለ እነኚህ ሰዎች የአጋንንት ልጆች ናቸው የአጋንንት ሰራተኞች ናቸው ምንድነው አሁን እየተደረገ ያለው የኢትዮጵያ ህዝብ አንድ መንቃት ያለበት የኦሮሞ ህዝብ መንቃት ያለበት እኔ መናገር የሚፈልገው ሁለት ነገር ነው የነኚህ ጽንፈኞች አላማ ሁለት ነገርን ላይ ያመለክታል የኦሮሞ ህዝብና አይታላል ጠቅላውን ሌላ ደግሞ ከትግራይ ጋር ለምን ታረቋቸው እርቅን የሚጠላ ዳብሎስ ነው እነኚህ የዳብሎስ ልጆች ናቸዋል ዳብሎስ የአጋንንት ልጆች አሁን ለምሳሌ በሰሜን ኢትዮጵያ ትግራይ ላይ በገንዘብም በሰው ህይወትም ተነግሮ የማያልቅ ደም መፍሰስ ሆኗል ምድሪቱ አከል ዳማ እስከምትመስል ሆኗል በቅርቡ ትግራይ ላይ እንግዲህ
ልጆቻቸው የተሰዉ ሲረዱ በጣም ጻንጻን ልጆች ሞተው በጣም ልብን ኦሮሚያ ላይም እንደዛ እየሞተ ነው። አማራ ላይም ባለው በትኩስ ጦርነት ሰው እየሞተ እንደዚህ አታውራ። ይሄንን ለምን አናስቁምም? እንደ አንድ አገልጋይ አሁን ልል የፈለኩት ወንጌል ነፃ ያወጣል። ወንጌል አንድነት ነው የሚያመጣው። ግን አሁን እየታየ ያለው ሁሉም በየብሔሩና በየጎጡ ገብቶ እኔ በላይ ነኝ እያለ በመድረክ ሁሉ እየተሰበከ ነው። ስማ እኔ ይሄንን ስለተናገርኩ ሜቢ የሚቆርቅሪ ከሆነ ከኛ በፊት ሲናገሩ የነበረን ኦሮሞ ነከጀዴ መማቅ ገልጀና እንጀዳ ኤርቤን ኦናፍ ገልተ ይዳ ኩንሲን ገሉሲ ይሄ ላንተ አይገባም። አይታለ አይደል? ገልጀና ኤርቤን ኦናፍ ገልተ ይዳ ይሄ ማለት ለሚገባ ገብቷል አንተ ቶ። ስለዚህ ከኛ በፊት ተነስቶ ስማኝ ይው ከኛ በፊት ተነስቶ ቢንያም የሚባለው ሰው ይወሰድ፣ ቸር የሚባለው ይወሰድ፣ ቡርቴኑ ሰዳት አታላለ ተነስቶ ምንድነው እየሰበኩት ያሉት? አደገኛ የሆነ ጠላቻና ዘመቻ። አሁን እንደውም በቤተ ክርስቲያን ውስጥ በፓስተሮች ስም በመንፈሳዊ ሰዎች ስም በኦሮሞ ህዝብና በጠቅላይ ሚኒስትሩ ላይ የተደራጀ አደገኛ ቡድን አለ። ይሄ ቸሬ ነው የሚባለው አይደለም? ዳንሰኛ በየታትሩ ቤት ምንድነው እያደረገ የሚሄዱ? አይታላለ እያስጨበጨበ ጠቅላው ምኑን ይልቀቅ መንበሩን ይልቀቅ እያለ አይታል። ይሄ እኛ አይደለም መናገር የጀመርነው። ቡርቴ ምንድነው ያደረገች ባለፈው? ቡርቴ ደግሞ ሚቲንግ ነብይ ቡርትካናት ወይ ሌላ? አንተ ደግሞ በጆሲ ነው የምታውቀው መሰለኝ። ጆሲ ነው ዮሴፍ ኪዳኔ ነው ቢለው ነው የምታውቀው። እኔ ቡርቴ ብየዋለሁ። የተቃጠለ ቀን ውሃ አስጠኛ ያለው ቀን አይታል አይደለ? አሁን ቡርቴ ማለትም ዶክተር አብይ ሲሞቱ ምናምን ብሎ አይነት ትንቢት ዶክተር አብይ ይቅርታ ብሏል። ሰማኛ የእግዚአብሔር መንፈስ ከተናገረ እንዴት መልሰ የምን ይቅርታ ነው ደግሞ የምትጠይቀው? ምን የማንዘባረቅ እግዚአብሔር ከተናገረ አይታለ ሪስኩን ይወስዳል አይታል። እንዲህ ነው ዶክተር አብይ እንዲህ ነው። ምን ነው በነፃነት ተናገሩ ስላለ ነው? ትላንትና ምን ነው አንደበታችሁ የት አገር ገብቶ ነው መለስን የማይናገሩት? አለማረም እንደሳለኝ የኦሮሞ ቀይሮ ወጣ ወታደር ፊት ሲቆም የት ነበሩ እነኚህ ሰዎች? ይሄ እየተደረገ ያለው ዘመቻ ህዝብ ይፋረደን ይመልከት የጀመሩት እነሱ ነው። ይሄ ቢንያም የሚባለው ሰውየው አሁን ቁጭ ብሎ ከአገር ጠፍቶ ቁጭ ብሎ ዶክተር አብይን ይተቸዋል። ቡርቴ ይቅርታ ጠይቃለች። ተቃጠልኩ። ለዛም እኮ ትንቢቱንም ሲሰማ እየተቃጠለ ነው የሚሰማ። የሚያቃጥል መንፈስ አይደለም እኛ የገባብን፣ የሚያረካ መንፈስ፣ የሚፈታ መንፈስ። እንደው ስለ ቡርቴ አንድ ነገር ላሳየው። እዚህ ቪዲዮ ላይ ራቁት እንትን የሚሄድበት ደረቱን ባዶ እያሳየ ለሂቶች አታላል እያሳየ እዚህ ጋር ለሂቶች ታቱን ይሁን እያሳየ አሁን ይሄ የእግዚአብሔር ሰው ድንገት አታላል ይሄ የተዘጋጀ አደገኛ ቲም ነው። በየታትሩ እያሄደ የሚያስጨበጭበው ቸሬ እዚህ ምድር ላይ በታትር ቤት እንደ ዮናታን አክሊሉ የተጨበጨበለት ሰው የለም። ባጨበጨቡት እጅ አውርዶ ዝም ብሏል። ነገታ አለ እሱም እስከ ሲኦል ድረስ ነው የሚወርደው የሰውየው። ይሄ ያለው የኦሮሞ ህዝብ ጥላቻና የአብይ አህመድ ጥላቻው ነው። እረኛውን ነው መምታት የሚፈልጉት። የራሳችሁ ሐሳብ ተደራይቶ ቆይኔ ያልገባኝ እሺ በክርስቶስ የሚያምነው ህዝብ ግራ ገባው። በሙሉ በደየ ብሔራችሁ ገብታችሁ በብሔር እየተሰበከ በብሔር ጦርነቱ እንዲህ እየተስፋፋ ህዝቡ ግራ ገባ። መፈወስ ይፈልጋል፣ በመንፈሳዊ ህይወት ማደግ ይፈልጋል። እናንተ ፓስተሮች እንደዚህ በዘር እየተተኳኩሳችሁ እንዴት ነው የሚሆነው? ግራ ይሄንን ልጠይቅ በፈለክ ልጠይቅ። ለምን ጠርታችሁ አትጠይቅም ነበር? የመጀመሪያ እነሱ ያንተ ፓስተሮች ነው። እኔ ሻሸመኔ ነው የምኖረው፣ እነሱ አዲስ አበባ ነው የሚኖሩት። ቡርቴን ጠይቃል እዚህ ጠርተህ ዳንሰኛ አንጨሬን ጠይቀሃል? እንቁራሪቱን ቢንያምም ጠይቀሃል? አልጠየቅከው። ለምን እንቁራሪት እንዳልኩ ስማ። እንቁራሪት የምትኖረው በትንሽ ውሃ ውስጥ ነው። የሆነ ቦታ ትደበቃለች። የምትጮህ ደግሞ ማታ አካባቢ ነው። ሰዓት ጠብቃ ነው ጫ ጫ ጫ ትላለች። ሄደ ብትፈልጋት አንድ ሁለት እንቁራሪት ነው ምድሩታ የምታናውጡ። ሀገር ሁሉ የሚጮህ ታስመስላለች። የኛ ሰፈር ነበረች ድሮ ሲዘንብ እንትን ውስጥ ነው አለ። እዚህ ከተማ ሜቢ ከተማው ስለሚጸዳ አጣቅም አንተ እንቁራሪትን አጣቅም ይኸው እና ነበረች ትጮሃለች። ከጮት ውጪ እንደው እንጂ ብታነሳ የሆነ መርዙን ካደላት መንደፉን ካደ ትችሎም ታቃለ ጮት አላት
አታል እና ቢንያም ማለት እንቁራሪት ነው። ስለዚህ ሰውየው አንድ ነገር ልንገር ባለፈው ለምን እንዲህ ተነሳ አንተ በምትለው እኔ ሰፋ አድርጌ አላወራም። ዝም ብዬ አይደለም እያወራው የነበረበት በዛም ታይም ቢንያም አምጤ ታውቃለህ በሚዲያ ላይ የት ነበረ? ካቶሊክ ቤተክርስቲያን ውስጥ ነበረ። አንድ የጣሊያንን ጳጳስ ናቸው ቄስ በቦክስ ከመታ በኋላ ብሩን ዘረፈ። ገንዘቡን ዘርፎ አይታል ገንዘቡን እዛ አስቀምጦ ገንዘቡን እንኳን የሆነ ቦታ ሳያደርግ የጌታ እራት ወሰዱ ብሎ በራሱ አፍ የሚናገር ህልም ያለ ወመኔ ነው። ለዚህ ነው እንቁራሪት ያልኩት። ከዛ ወጥቶ ደግሞ አድርገኛ ጦንቃይ እንደነበረ እሱ በምድር ላይ የማያውቀው ጦንቃይ ከኢትዮጵያ አልፎ አይታል እስከ ሶማሌ ድረስ ሄዶ ጦንቃይ እንደነበረ በራሱ አፍ ተናግረዋል። ይሄንን ታዲያ እንዴት ፓስተር ይሄንን እንዴት ዝም እንላለን? በእነኚህ ሰዎች ምክንያት ነው ሀገሪቷ እየታወቀችው አለ አይደል? ከዛ መጣ ደግሞ ከጦንቆላ አሰራር እዚህ ጴንጤ ጋር ገባ። ከጳጳሱ ጋር በወሰደ ቤት ምናምን አንዳንድ ነገር ገዛዛና እዛ በዘረፈው ካቶሊክ ቤተክርስቲያንን በዘረፈው አንዳንድ ነገር ገዛዛና እዛ በጦንቆላ መሰራር አንዳንድ ያመጣን እንትናለና እዚህ መጣና ምንድነው ያደረገ? ፕሮቴስታንት እምነትን ዘርፋለሁ ብሎ ሲገባ ጴንጤ ደግሞ በመንፈስ ቅዱስ አምሮ ነክቷል። የማይዘረፍ ህዝብ ነው። አቃተው። ሲያቅተው የት ገባ? እናት ቤተክርስቲያን ብሎ እዚህ ጋር መጣ። እናት ቤተክርስቲያን ብሎ መጣ። እኔ አንድ ነገር የገረመኝ ይሄ ሰውዬው ምን ኃይል ተልቆ ቢሰጥ ነው? ምን ኃይል ገንዘብ ቢከፈል ነው? ባለፈው ቢንያም ሲታሰር 30 ምናምን የሚሆነው ጠበቃ ይቆምለት። ታዋቂ የኦሮሞ ፖለቲከኛ ጀዋር መሐመድ፣ ታዋቂ የኦሮሞ ፖለቲከኛ በቀለ ገርባ የታሰረ ቀን 10 የማይሞላ ጠበቃ ነው ይቆምላችሁ። ይሄ ሰውዬው ምን ኃይል ተልቆ ቢሰጥ ነው? ኦርቶዶክስ ቤተክርስቲያን አንድ በር ላይ አውርቶ ቁጭ ብሎ የፈለገን ያውራ፣ ፌስቡክም ላይ ያውራ፣ ዩቲዩብ ላይ ያውራ፣ ቲክቶክም ላይ ያውራ፣ አንበሳን ይመስል ኬፑን ይመስጡት ብሩን ይመስጡት፣ ግን ወደ ውስጠኛ ክፍል እንዳያስገቡት። ለምን ብለ ባትጠይቀኝ ጥሩ ነበር። ቅድም ነግሬ ነበር። ምን አደረገ ካቶሊክ ቤተክርስቲያን ራሱ የተናገረው? ጳጳሱ መታውት ገንዘቡን ዘረፍኳል። አሁን ለምን እዚህ እንደመጣ ታውቃለህ? ታቦቱን ሊወስድ ነው። ሌባ ነው። ምንም ያስቅ ነገር አይደለም። እንደው አሁን የሚለው የሱን ተልኮ መስጠት ያለባቸው ሰዎቹ ተልኮ መስጠት ያለበት በቲክቶክ በዩቲዩብ ብቻ ቢሆን መልካም ነው የሚለው። ይሄ ትልቅ የኦርቶዶክስ ቤተክርስቲያን ይሄንን ሰው በምን አምሮ ተቀብላ ሌባን ምን ኃይል ምን ቢሰራላችሁ ምን አይነት ተአምር ቢያደርግ? አይ ግን በግል አግኝተው እንደ ወንድም አውርተው ታውቃለህ? ሰውና ሰይጣን ይነጋገራል። ሰው ያዳም ፍጡር ነው እንጂ ሰይጣን ነው ማለት አይከብድም። ሰው እኮ ሰይጣን ብሎ እኮ ኢየሱስ ራሱ እናገራል እኮ የገባባቸው ራሱ ያረጋው አለ እኮ የሰይጣን ሰራተኞች አለ። ይሄ እኮ የሰይጣን ፈረስ ነው። ከነቢይ ገቢው ተማጋይ ነበር። የመጀመሪያው ክፍል ይመስላል። ሁለተኛው አደገኛ እሳት ነው። እንድትከታተሉ ጋበዘ። ወዲያው እንለቀዋለን። ተከታተሉ። ሰላም ለእናንተ ይሁን። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን።